ድቅድቅ ጨለማ ልክ እንደ መቃብር ይውጣል፣ ያፍናል። የሚተነፈሰው አየር ሁሉ የአቧራና የእርጥብ አፈር ሽታ አለው። የከረጢቱ ሻካራ ገጽ ፊቱን ይቆጠቆጠዋል። በውስጡ ታፍነዋል። ልቡ በፍርሃት ትርታ ደረቱን ይደልቃል። መጨረሻው እንደሆነ ይሰማል። ከውጭ ግልጽ ያልሆኑ ነገር ግን በቁጣ የተሞሉ ድምፆች ይሰማሉ። ቃላቶቻቸው በውል ባይለዩም ዛቻቸው ግን ግልጽ ነው። የጭካኔ ቃናቸው እንደ ጅራፍ ይገርፋል። ዕጣ ፈንታው ከውጭ በሚንቀሳቀሱ ጨካኝ እጆች ውስጥ እንደሆነ ያውቃል። በዛች ትንሽ ቀዳዳ በኩል በምትገባው ብርሃን ውስጥ ዓይኑ ፍርሃትን ያንጸባርቃል። በዛች ቅጽበት አእምሮ ከዚህ አስፈሪ እውነታ ይሸሻል፣ ወደ ኋላ ይከንፋል። እንዴት እዚህ ሊደርስ ቻለ? ሁሉም ነገር ወደ ተጀመረበት ወደዚያ መራራ ቀን ይመለሳል። ትዝታው ወደዛች ፈራሳ ወደ ወደቀችው አውደ ጥናቱ ይመለሰዋል። የድህነት ሽታ ወደሚገማባት፣ ተስፋ መቁረጥ ግድግዳዋ ላይ እንደ ሸረሪት ድር ወደ ተሰቀለባት፣ ሁሉም ነገር የተጀመረው እዚህ ነበር። ባዶ ጠረጴዛ፣ በፊቱ ደግሞ በሚስቱ ዓይኖች ውስጥ የሰፈረውን ተስፋ መቁረጥ ያያል። ከረዥም ዝምታ በኋላ ድምፁን ሰብሮ እንዲህ አላት፣ እዚህ ምንም ተስፋ የለም፣ ዕድሌን በትልቁ ከተማ ለሞክር። ቃላቶቹ በክፍሉ ውስጥ እንደ ከባድ ሸክም አስተጋቡ። ከተማዋ ግን ግዙፍ ነበረች። ግደለሽ ሥራ ጫማ ጠግናለሃለሁ እያለ ቢጮህም ድምፁ የሚሰማው አልነበረም። የብዙ ሰው ግርግር ውስጥ እሱ ብቻውን ነበር። ብቸኝነት ይበላው ጀመር። ግን ተስፋ አልቆረጠም። ከቤት ወደ ቤት ማንኳኳቱን ቀጠለ እና በመጨረሻ ያቺ የመጀመሪያዋ የመዳብ ሳንቲም እጁ ላይ ስታርፍ ክብደቷ ከወርቅ በላይ ነበር። ያቺ ሳንቲም የተስፋ ጭላንጭል ነበረች። ከሳምንታት ልፋት በኋላ ጠረጴዛው ላይ 4 የወርቅ ሳንቲሞች አሉ። 4 ብቻ። ግን በሻማው ብርሃን ሲያንጸባርቁ የአዲስ ሕይወት መጀመሪያን፣ ወደ ቤቱ የመመለስን ተስፋ ይዞ ነበር። አህያ ገዝቶ ወደ ቤቱ ለመመለስ ጊዜው ደርሷል። በደስታ ወደ ቤቱ የተጓዘ ግን ዕጣ ፈንታ ሌላ ዕቅድ ነበራት። ጫካው እየጠቆረ አየሩ እየከበደ ሲመጣ ከተሻውሩስ ተላዮች ተንቀሳቀሱ። ስመጥፍ ወንበዴዎች መንገዱን ዘግተው ቆሙ። የወንበዴዎቹ ዓይኖች ቀዝቃዛ፣ ጨካኝ፣ ሞትን የሚያበስሩ ነበሩ። ፍርሃት ደሙን ሊያቆመው ሲደርስ፣ በዛው ቅጽበት ግን አእምሮ ውስጥ አንድ ብልጭታ ተፈጠረ። የመትረፊያ ብልሃት፣ አደገኛ የሆነ ዕቅድ። በፍርሃት እየተንቀጠቀጠ አስመስሎ ምንም የለኝም ምስኪን ጫማ ሰፊ ነኝ አለ። ይህችን አህያ ከመግዛት በቀር ያገኘሁት ምንም ነገር የለም። በዛው ቅጽበት ግን እጆቹ ሳይታዩ የወርቁን ሳንቲም ከአህያው ፀጉር ስር ሰወሩ። ልክ አህያው ሲያናፋ ያቺ የተደበቀችው ሳንቲም መሬት ላይ ወደቀች። የወንበዴው መሪ እግር ስር ስታበራ ሁሉም ትንፋሻቸውን ዋጡ። በድፍረት ይህች አህያ ግን አለ ተራ አይደለችም፣ ወርቅ ነው የምትጸዳዳው። የወንበዶቹ ዓይኖች በስግብግብነት ተከፈቱ። 50 የወርቅ ሳንቲሞች፣ ከባድ ከረጢት። አስመተኛውን አህያ ሰጣቸው። ግን አንድ የመጨረሻ ማስጠንቀቂያ ሰጣቸው። ደተራ ተጠቀሟት፣ ስግብግብነት እንዳያጣላቸው። ወጥመዱ ተጠናቋ። እውነት ሲጋለጥ ቁጣቸው ወሰን አልነበረው። አሁን የሚፈልጉት ገንዘባቸውን ብቻ አይደለም፣ በቀል ይፈልጋሉ። ከሩቅ ሲመጡ ቁጣቸው እንደ እሳት ይነት ነበር። ተመልሶ መጥተዋል። ጩኸታቸውን ሲሰማ ለመፍራት ጊዜ አልነበረም። ወዲያው ወደ ሚስቱ ሄዶ ሁለተኛው ዕቅድ በሹክሹክ ተነገራት። ሁሉም ነገር በቅጽበት መከናወን ነበረበት። እሱም ሄዶ ተደበቀ። ሚስቱ በሩን ከፍታ ምን እንዳለ ተፈተረ በእርጋታ ባለቤቴ እርሻ ነው አለቻቸው። ከዚያም ወደ ውሻቸው ዞር ብላ ሚሎ ሂድና ጌታን ጥረው አለችው። ወንበዴዎቹ በግራ መገባበት እርስ በርስ ተያዩ። ከደቂቃዎች በኋላ ሚሎ እየሮጠ መጣ። ከኋላው ደግሞ ጫማ ሰፊው እጆቹን ከትቢያ እያጸዳ በእርጋታ ይከተልለዋል። ይህ የተከናበረ ትዕይንት ጥርጣሬያቸውን ወደ አድናቆት ለወጠው። ውሻው አስማተኛ መልእክተኛ እንደሆነ አመኑ። አሁን ደግሞ የመልእክተኛውን ውሻ ገዙት ለ40 የወርቅ ሳንቲሞች። ግን ውሻው ወደ ጌታው ቤት ደጋግሞ ሲመለስ ለሁለተኛ ጊዜ እንደተሸወዱ ገባቸው። ቁጣቸው አሁን ከቁጥጥር ውጭ ነበር። ትዕግሥታቸው አልቋል። በዚህ ጊዜ ብልሃት የለም፣ ማታለያ የለም። በኃይል ያዙትና ወደ ሻካራው ከረጢት ውስጥ ወረወሩት። ለአንዴና ለመጨረሻ ጊዜ ሊጨርሱት ወሰኑት። በከረጢቱ ውስጥ ታፍኖ የወንበዴዎችን ድምፅ ከቤተ ክርስቲያን ውስጥ ሲሰማ
ድንገት ሌላ ድምፅ ሰማ። የአሳማዎች ጩኸት፣ የእረኛ ድምፅ፣ የመጨረሻው ዕድል፣ የመጨረሻው ተስፋ። በሙሉ ኃይሉ ከከረጢት ውስጥ መጮህ ጀመረ። አልፈልግም፣ አልፈልግም! የንጉሡን ልጅ አላጋባም! የአሳማ እረኛው ሲቀርብ ጫማ ሰፊው የሰውየውን ስግብግብነት ተጠቅሞ ማይታመን ታሪክ ፈጠረለት። እረኛው የንጉሡን ልጅ ለማግባት ካለው ጉጉት የተነሳ ምንም አላመነታ። ልውውጡ ተፈጸመ። እረኛው ወደ ከረጢቱ ገባ። ጫማ ሰፊው ደግሞ የአሳማዎቹን መንጋ ይዞ በጨለማ ውስጥ ተሰወረ። ወንበዴዎቹ ሲመለሱ ምንም ቃል ሳይተነብሱ ከረጢቱን አንስተው ወደ ጥልቅ ጭቃ ወረወሩት። በቀላቸው እንደተፈጸመ፣ ብልጡ ጠላታቸው እንደጠፋ አመኑ። ሁሉም ነገር እንዳለቀላቸው አሰቡ። ግን ከትንሽ ጊዜ በኋላ መንገዱ ላይ ጫማ ሰፊውን አዩት። በሕይወት አለ። ከአጠገቡ ደግሞ የአሳማ መንጋ ይዟል። በድንጋጤ በቆሙበት ይህ የጭቃ ጉድጓድ አላቸው፣ በአሳማ የሚጠበቅ ሀብት የሞላበት አስማታዊ ቦታ ነው። እኔ የመጀመሪያውን ይዘው ወጣሁ። በስግብግብነት ዓይናቸው የታወረ ወንበዴዎች ሀብቱን ፍለጋ እያንዳንዳቸው በየራሳቸው ከረጢት ገብተው ወደ ጭቃው እንዲጣሉ ለመኑት። እሱም እንዳሉት አደረገላቸው። ጀርባውን ሰጥቷቸው ሲሄድ እዛው ጥሏቸው የሰላሙን መንገድ ፍለጋ ብቻውን ተጓዘ። ከጥልቅ ተስፋ መቁረጥ የተወለደ ብልሃት የራሱን ፍትሕ በራሱ መንገድ ፈርዷል።